اقرا فاتوق عليرا مسوات لي خلص اقري ባካችሁ ለህዝቤ ድምጽ እንድትሆኑልኝ በጥብቅ በትህትና እጠይቃለሁ። ድምጽ ሁኑ። መሞት አልፈልግም፣ መኖር ነው የምፈልገውና ባካችሁ ድምጽ ሁኑ። ባካችሁ በዚህ ሰዓት የትግራይ እናት ልጇ ከቅፏ ወጥቷት እያለቀሰች ነውና ባካችሁ ለሚመለከተው አካል አድርሱልን። ባካችሁ ማለት ነው። አሁን ላይ ትግራይ ያለው ነገር ማለት ነው። በጣም እኔ ትግራይ ውስጥ ነው ያለሁት። ትግራይ ውስጥ ነው የምኖረው እና በጣም ነው የሚያስጠላው፣ በጣም ነው የሚያስፈራው ማለት ነው። አሁን ልጅ አለችኝ አይደለ? እንደዚህ ብድግ ብዬ አዲስ አበባ መምጣት አልችልም ከልጄ ጋር። እዛ ከባድ ስለሆነ ኑሮ መምጣት አልችልም። እንደገና ደግሞ ልጄን ትቼ እንዴት ብዬ ልምጣ? ብቻዬን ደግሞ መምጣት አልችልም። እንዴት ብዬ በዚህ ሁኔታ ልጄን ትቼ ልምጣ ማለት ነውና አይደለም በቃ እግዚአብሔር በእናታችሁ በጸሎታችሁ አግዙን። ምንም ነገር እንዳይፈጠር ሰላም እንዲሆን እንደዚህ ከልጆቻችን ሳንለይ ከቤተሰቦቻችን ሳንለይ እኔ እንጃ ምን እንደምላላቀም በጣም ስሜታውኝ ያለው ከባድ ነው። እግዚአብሔር በጣም ከባድ ነው። አብሶ እንደዚህ ብድግ ብለን መምጣት ብድግ ብለን ወደምንፈልገው መሄድ ላንችል ሰዎች በጣም ከባድ ነውና እስቲ በጸሎታችሁ አግዙን። ይሄን ልል ነው በጣም ከብዶናል በጣም ማለት ነው። Say no to killing. That's enough. We've seen enough. We've felt enough. Our mothers, our fathers are crying for their children, for them to come back into their home. Please, wherever you are, wherever you're from, stand with me. Stand with us. Stand with our people. በግድ ወደ ሞት ካልመራናችሁ ነው እንዴ የትግራይን ወጣት እንደዚህ እናቶች ያሉ ወደ ሞት የምትመሯቸው? ስቶፕ ዋር። ይሄ ጦርነት ይቁም። የትግራይ ህዝብ በቅቶታል። በቂ የሆነ መከራ ስቃይ ውስጥ እያለፈ ነው። ስለዚህ we need war። ጦርነት አንፈልግም ብሎ ህዝቡ እየጮኸ ነው። እኔም I say stop war እላለሁ። እናቶች እውላችሁ ዲያስፖራ ሆናችሁ እስካሁን ህወሓትን ያላገለላችሁ ህወሓትን ያልተጸየፋችሁ ካላችሁ በጣም ነው የምናዝነው። በጣም ወደ ኋላ ቀርታችኋል ማለት ነው። ከዚህ በፊት ታስታውሳላችሁ እቺ ባንዲራ አንገቴ ላይ ነበረች። አሁን አንዳንድ ሰዎች ምንድነው የምትሉ ለምንድነው በአማርኛ የምታወራው ልትሉ ትችላላችሁ። ኢንተርናሽናል ቋንቋ የኢትዮጵያ ሁሉንም ብሔረሰብ የሚያገናኝ በአማርኛ ነው። በአማርኛ ለምን አወጣሃት ለምትሉኝ ተጋሩ ማለት አንድ ነገር ትዲፍ በጣም ወዳችኋለሁ። የትግራይ ህዝብም በጣም እናቴና አባቶች ናቸው ወዳችኋለሁ። ከዚህ በፊት ታስታውሱ ከሆነ ዶክተር ደብረጽዮንና ምግበይ ጄኖሳይድ አልተደረገም የሁሉ ቁጥር የሚነገረው ምናምን የነበረው ውሸት ነው አሉ። አያችሁ ማን ነው ጄኖሳይድ የሚያካሂደው ትግራይ ላይ ካላችሁ እነሱ ራሳቸው። ሁላችሁም ባቅማችሁ ድምጽ ሆኑን። በአሁኑ ሰዓት ትግራይ ውስጥ ምን እንዳለ እያያችሁ ነው። እና እኛ ደግሞ ጦርነት አንፈልግም። ካለፈው ጦርነት ብዙ ነገር ተምረናል፣ ብዙ ነገር አተናል፣ ወደ ኋላ ቀርተናል። እናት ልጇን አጣለች። ተማሪዎች ትምህርት መማር አልቻሉም። ሰራተኞች ስራቸውን መስራት አልቻሉም። በአጠቃላይ ብዙ ነገር አተናል። ያ ነገር ደግሞ መድገም አንፈልግም። እና ፕሊዝ ብዙ ፎሎወር ያላችሁ ቲክቶከሮች፣ ዲያስፖራዎች ሁላችሁም ድምጽ ሁኑን። ወደሚመለከተው አካል አድርሱልን። ማለቃችን ነው። በጭንቀት መሞታችን ነው። የነበረችን ትንሽ ተስፋ ነበረች። ያ ተስፋ ደግሞ እያጣናው ነው እና ፕሊዝ ድምጽ ሁኑ። ይህን ፎቶ ላሳያችሁ። ወንድሜ ነው፣ ደስታ ይባላል። በዛ ጦርነት መሃል የተሰዋ ወንድሜ ነው። አፓረንትሊ መታወቂያ ለማውጣት 18 ዓመት ሊሞላ ይገባል። ጠመንጃ ለመያዝ ግን 14-15 በቂ ነው። እናት ልጇን ለማዳን ባለብረትን በድንጋይ ስትከላከል ማየት በጣም ነው የሚያሳዝነው። ከዚህ በፊት የነበረው ጦርነት መሀል ላይ ነበርኩኝና ሆስፒታል ውስጥም እየሰራው ነበረ። የቆሰሉ ወታደሮች ቢታከሙበት፣ ታጋዮች ቢታከሙበት ሆስፒታል እየሰራው ነበረና በየቀኑ ማየው የነበረው ቁስል በድሮን ተቃጥለው የሚመጡ የነበሩ ወጣቶች እግራቸውን የተቆረጡ፣ እጃቸውን የተቆረጡ እዛ ሆስፒታል ውስጥ የሚሰው ብዙ ጊዜ አልሆነውም። ግን በሚያሳዝን ሁኔታ አሁን ደግሞ
በድጋሚ እናት ልጇን እየተቀማች ነው። ጦርነት የሚባል ነገር አንፈልግም። በቃ ይህንን ቪዲዮ በአማርኛ የምሰራው አብዛኛው የኢትዮጵያ ሕዝብ አማርኛ መስማት ይችላል በሚል እሳቤ ነው። ከአሁን በፊት በበለጠ ድምፅ እንድትሆንን እፈልጋለሁ። እንደ አንድ የትግራይ ወጣት የመቀለ ልጅ አሁን በዚህ ሳምንት ገና የወጣው ቆይቷል፣ ግን አሁን ገና የወጣው ያፈሳው ጉዳይ በጥብቅ የምቃወመው ወጣት ነኝ። አንድ ነገር ልነግራችሁ እፈልጋለሁ። እኛ የትግራይ ወጣቶች ጦርነት የሚባል ነገር አንፈልግም። በቃ ያለፈው ችግሩ ያለፈው መከራው ይበቃናል። ካሁን በኋላ ለውጥ ሰርተህ መለወጥ ነው እንጂ ጦርነት የሚባል ነገር የጦር መሳሪያ ድምፅ መስማት አንፈልግም። የሚፈልጉ ሰዎች ሊኖሩ ይችላሉ። አብዛኛው 99% ግን ይሄንን ጦርነት የሚቃወም ሰው ነው። ጦርነት አንፈልግም። በቃ ይሄንን እንዲገባችሁ እንፈልጋለን። በተራችሁት መጠን ደግሞ ድምፅ እንድትሆኑ እንፈልጋለሁ። የኢትዮጵያ ቲክታከሮች ሁላችሁም አቅም ያለው ሰው ይሄ ነገር ይመለከተኛል የሚል ሰው ካለ ሁሉ ድምፅ እንዲሆነን በትግራይ ወጣቶች ስም እጠይቃለሁ። አመሰግናለሁ። ሰላም። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ይህንን ስናገር የትግራይን ሕዝብ ወክዬ ነው። እኔ ይህንን ስናገር የትግራይ ወጣትን ድምፅ ወክዬ ነው። እኛ የትግራይ ወጣቶች እያለቅን ነው። እኛ የትግራይ ወጣቶች በቅቶናል፣ ሰልችቶናል፣ ሁሉም ነገር ስልችት ብሎናል። ከዚህ በፊት የነበሩ ወጣቶች የትግራይ ወጣቶች ሙሉ በሙሉ ሞቷል። አብዛኞቹ ሞቷል በጦርነቱ ምክንያት። አሁን እኛ የቀረን ደግሞ ግማሹ ሊቢያ ላይ ሄዶ ሊቢያ ላይ ተይዟል። እናቱ እዚህ ጋር እያለቀሰች ነው። 2 ሚሊዮን 3 ሚሊዮን ብር አንጪ ተብላ በጣም ደም እያነባች ነው። የቀረው ከሀገር ወጥቶ አዲስ አበባ ገብቷል። የተቀረው ደግሞ አቅም የሌለው የደሃ ልጅ የሆነው ደግሞ እዛ ትግራይ ውስጥ ቀርቷል። እዛ የቀረው ደግሞ ጦርነት አልፈልግም፣ መዋጋት አልፈልግም እያለ በውዴታ ሳይሆን በግዴታ ወደ ጦር ሜዳ እየሄደ ነው፣ እየታፈሰ ነው። በውዴታ ሳይሆን በግዴታ ወደ እሳት እየተወሰደ ነው። የትግራይ ወጣት እያለቀ ነው። እኔ ለእናቴና ለአባቴ አንድ ነኝ፣ መኖር አለብኝ። እኔ የሰላም ድምፅ እንጂ የተኩስ ድምፅ መስማት አልፈልግም። ከዚህ በፊት ወንድሜ ሞቷል። እኔ ደግሞ ለእናቴ መኖር አለብኝ፣ አስፈልጋታለሁ። እና እባካችሁ የኢትዮጵያ ሕዝብ ሆይ የትግራይ እናት ማለት የእናንተ እናት ናት። የትግራይ ወጣት ማለት የእናንተ ወንድሞች ነን። እና በእናታችሁ ድምጽ ሁላችሁ እንድታደርሱልኝ በትህትና እየጠየቅኩኝ እንደ ትግራይ ተወላጅነቴ አሁን ላይ እየተደረገ ያለው ነገር በግዳጅ ወጣትን አፍሶ ወደ ጦርነት እንዲገባ እየተደረገ ያለው ነገር እቃወማለሁ፣ በጥብቅ እቃወማለሁ። ምክንያቱም ከዚህ በፊት እንደተደረገው ጦርነት እንዲካሄድ አንፈልግም። እንደ ማንኛውም ወጣት እንደ ትግራይ ተወላጅነቴ እንደ ማንኛውም ወጣት ሰርተን መለወጥ፣ ወጥተን መግባት፣ ሀገራችን ላይ መኖር ነው የምንፈልገው። በቃ ሰላም ነው የምንፈልገው። እኛ ጦርነት ዳግመኛ መሞት ከእድሜያችን ወደ ኋላ መቅረት አንፈልግም። ብዙ ነገር ማጣት አንፈልግም። ብዙ ነገር አጥተንበታል። አሁን ዳግመኛ ምንም ነገር ማጣት ሞራል የለንም። አሁን ላይ ሰላም ነው የምንፈልገው። ወደን አይደለም የተሰደድነው ጦርነት ጠልተን ሰላም ፍለጋ ነውና። Hello everyone, it's Zemai here. I hope you all are well. What we've been hearing the past couple of months and days especially has been horrifying. The videos that have been released to the public of mothers crying because their children being forcefully taken to an upcoming war. That is terrible. That is sad. That is... I can't put a word to it. Why can't our brothers and sisters have a choice to live? Why can't they have their own right? Why can't they have a life like any of us here, our brothers and sisters here? It's not fair. So please, we all know what happens during a war and after a war. We all know and we remember what happened. Let's not let history repeat itself. Let's learn from our mistakes. Let's stand together. Let's stand tall. Let's stand as one. All of my Tigrayans, all of us Ethiopians. Let's stand together. Say no to war. Say no to atrocities. Say no to
ትላንትና አንዲት ሴት ከትግራይ አካባቢ ደውላልኝ ነበር። ስልኬን ሰው ሰጥቷት ነው አላውቃትም። ግን ከትግራይ መጥተው እዚህ አዲስ አበባ እየኖሩ ያሉ ወጣቶች አሉና እያሳለፉ ያሉበት ነገር እየነገረችኝ ነበር። በዚህ አጋጣሚ አዲስ አበባ ውስጥ ያለን የትኛውም ሰው አዲስ አበባ ውስጥ ያሉ ሰዎች እነዚህ ከትግራይ የመጡ ወገኖቻችንን የመቀበል የህሊና ግዴታ አለብን። አሁን ወንድም እህቶቻችንን መሆናቸውን የምናሳይበት ጊዜ ነው። በዚህ ሰዓት አብረናቸው መቆም አለብን። ከነሱ ጋር መሆን አለብን።